በኢባዳ ስንታዘዝ እኩል ታዘናል። መልካም በመስራት የምንመንዳበት እኩል ነው። ይሄ በማንነት ነው። ሴቶችን ዛሬ ላይ ወደ ቤት ትግባ መውጣት የለባትም የኡማውን ኃላፊነት መወጣት የለባትም ተብሎ የሚታሰብበት ተጨባጭ ከምን ተነስቶ ነው? እስኪ ኡስታዛዬ። በአብዛኛው የውርስ ኬዝ ውስጥ ሴቷ ናት አብዛኛውን የምትወስደው። ወንድ ሳይወርስ ሴት የምትወርስበት ኬስ ሁላ አለ። ሩህ አላት የላትም፣ ሰው ናት አይደለችም። በእናትነት ደረጃ ደግሞ ከወንዶቹም አልቋል። ቴዋማ ብሎ ማለት ምንድነው? የቆመላት ብሎ እሱ ፕሮቴክት ሊያደርጋት ሊጠብቃት ፋይናንሻሊም እሱ ኃላፊነት እንዲሰማው እንዲያደርግ ተደርጎ ይሄ ጥበቃ እንትን ያለ ነው። ሴት ልጅ በአመራር ላይ ጥያቄ ማንሳት አስተያየት መስጠት ትችላለች? እንደስለምን ሽፋ ለዓደውያ እንግዲህ በኖሌጅም ትራንስፈር ማህበረሰብ አይደል? ሽፋ እኮ የረሱልን ሰለላሁ ዐለይሂ ወሰለም ባልተቤቶች አይሻንም ጨምሮ መጽሐፍና ማንበብ ያስተማረች ሰሃቢያት ናት። እና ትልቅ የማህበረሰብ ከዛ በዑመር አህድ ዑመር ላይ ደግሞ የገበያ ተቆጣጣሪ አድርጎ የሾማት ነው። የሴቶቹ ፌደራል መጅሊስ መግባት፣ የሴቶቹ ኢስላሚክ እንቅስቃሴ ውስጥ መምጣት መሳተፍ ያለና የነበረ የሚቀጥል ነው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት ነው። ዛሬም እንግዳ ጋብዘናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ነኝ። መልካም ቆይታ። የዛሬ እንግዳዬ እዚህ ተገኝተዋል። እንግዲህ ኡስታዛን ለማስተዋወቅ ትንሽ ይከብደኛል። ከመሆኑም ጋር በጥቂቱ ላስተዋወቃችሁ። ለኢትዮጵያ ሙስሊም ሴቶች ይቅርና ለዓለም ሙስሊም ሴቶች አርአያ መሆን የምትችል ጠንካራ ኡስታዛችን ነች። እሷ እያልኩ ነው ማውራው በማስፈቀድ ኢንሻአላህ። ከስራዋ አንፃር እውነቱን ለመናገር እሷን ማስተዋወቅ በጣም ይከብደኛል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ውስጥ የወጣቶችና የሴቶች ደረጃጀት ዳይሬክተር ነች። እንዲሁም ደግሞ በትምህርቷም ዶክተሬቷን እየተማረች ያለች እጩ ዶክተር ነች። ኡስታዛ ፋጡማ የዛሬ እንግዳዬ ነች። በመሆኑም እሷ እያልኩ ስለምጠራት እናንተም እሷን አስፈቅጃታለሁ። ቀድሜ እናንተ ማውፍ እንድትሉኝ ጠይቃለሁ። ወደ ኡስታዛ አመራችኋለሁኝ። መልካም ቆይታ። ኡስታዛዬ ካለሽ ትንሽዬ ጊዜ ለኛ አጋርተሽ እዚህ እንግዳችን ሆነሽ ስለተገኘሽልን እጅግ አድርገን እናመሰግናለን። እንኳን ደህና መጣሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እኔም በጣም አመሰግናለሁ የዚህ ፖድካስት እንግዳ ስላደረግሽኝ። ጀዛኪላሁ ኸይር። ሹክራን። እንግዲህ በርካቶች በስራዎችሽና በስምሽ እናቅሻለን። ከመሆኑም ጋር እንደዚህ ፊት ለፊት ደግሞ አንቺን ለሚያቆሽም ለማያቆሽም ኡስታዛ ማነች የሚለውን አጠር አድርገሽ እስኪ ገለጪልን ኡስታዛዬ። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ፋጡማ ሁሴን ባላለሁኝ። ትውልዴ ጅማ ከተማ፣ እድገቴ ግን አዲስ አበባ ነው። የመጀመሪያ ደረጃ ትምህርቴን የተማርኩት አወሊያ ሚሽነሪ ስኩል ነው። አወሊያ እንግዲህ የብዙ ተማሪዎች ብዙ ወንድሞችና እህቶች ዛሬ ለዲኑ የሚጨነቁ ሰዎች የወጡበት ማዕከል ነው። ከዛ የሃይ ስኩሉን እንትን ሚኒሊክ ሁለተኛ ደረጃ ተፈትኜ ወደ ሳውዲ አረቢያ ኡሙል ቁራ ዩኒቨርሲቲ ነው የተጓዝኩት። ኡሙል ቁራ እዛ የአረብኛና የዲን ትምህርት ተምሬ አድቫንስ ዲፕሎማ ይዤ ነበር ወደ ሀገር የመጣሁት። ከዛ ያው አዲስ አበባ ዩኒቨርሲቲ በአረብኛ ቋንቋ ባችለር ከማስተርሴን እዛው ከአረብኛ ጋር ግንኙነት ካለው የፊሎሎጂ ትምህርት ማስተርሴን ወስጃለሁ።
አሁን በዛው ፊልድ ደግሞ የፒኤችዲ ፖስት ግራጁዌት 3ኛ ዲግሪን እየሰራሁ ነው ያለሁት። ማሻአላህ። በኢስላሚክ በኩል ደግሞ ከሚኒሶታ ያው የመጀመሪያዎቹ ኢትዮጵያ ውስጥ ከተመረቁት ነው። በማስተርስ ኡሱል الفقه ወይም ፍቅህ ወኡሱልህ በዛ ማስተርስ ወስጃለሁኝ። የትምህርት ሁኔታ ይሄን ይመስላል። ማሻአላህ። በአጭሩ ሲገለጽ ነው ቢዘረዘር ከዚህ በላይ ነው፣ ሰዓትም አይበቃንም። ሀቂቃ በርካቶቻችን በስራዎችሽና በስምሽ እናቅሻለን። ለእኛ ኩራታችን ነሽ። በዚሁ አጋጣሚ እንወድሻለን፣ እናከብርሻለን። አላህ ሱብሃነሁ ወተዓላ ረዥም እድሜ እንዲሰጥሽ ሁሌም ምኞታችንና ዱዓችን ነው። ሀቂቀተን ኡስታዛዬ አወሊያ ቅድም እንዳነሳሹ በርካታ እህት ወንድሞች ለዲን የሚቆረቆሩ ጀግኖችን ያፈለቀች ብርቅዬ ተቋማችን ነች፣ የአይን ብሌናችን ነች። እና አወሊያ ውስጥ አረበኛ ያስጀመርሽው አንቺ ነሽ አሉ። እስኪ እሱን እናንሳ ኡስታዛዬ። አዎ እንግዲህ ያው ኢትዮጵያ ውስጥ እንደምታውቂው ያው ዛሬ ለሱመያዎችም ስለሆነ ብዙ ጊዜ ቁርአን ተህፊዝም ሲባል የወንዶች ነው፣ ወንዶች ልጆች ናቸው መማር አለባቸው፣ ደስ ይለናል። ግን ከሴቶች ላይ ያተኮረ ነገር የለም እስካሁን ድረስ ማለት አሁን ገና መነቃቃቱ እየመጣ ያለን ወይም የወንዶች መርከዝ ተሰርቶ ከጎኑ ትንሽዬ ክፍል ለሴቶች ይባላል። በሁሉም አኳያ ሴቶች ላይ ያተኮረ ስራ በተለይ በኢስላም በተርቢያ ላይ ብዙ አናይም። ያው የኔ ፍላጎት የነበረው ልክ ተምሬ ስመጣ የተማርኩትን ነገር ለሴቶች ማስተላለፍ፣ ለእህቶቼ ማስተላለፍ ነው። ምክንያቱም እኔ የተማርኩበት ሙልቁራ ዩኒቨርሲቲ ዶክተሮች አሉ ብዙ በቃ ሙሉ በሙሉ ከአስተዳደሩ እስከ ታች ድረስ ሴቶች ናቸው፣ እስከ ዘበኛ ድረስ ታች ጋር ማለት ነው። አውትሳይድ ያለው ከዩኒቨርሲቲ ውጭ ያለው ነው ወንድ እንጂ ከውስጥ ያ ነገር ለምን እኛስ ሀገር ማለት ሴት እህቶቻችን መማር አለባቸው የሚል ነገር በጣም ውስጤ ነበርና እንደመጣሁ ነው ሼክ አብዱራህማን አቡዱቴን ነበሩ በወቅቱ የአወሊያ አስተዳዳሪ ነበረው የእርዳታ ድርጅቱ እና እሳቸውን ጠይቄ ከአመት በኋላ ፈቀዱልን እዛ ማሃዱ እንዲከፈት ማለት ነው። ከሰላሀዲን መለስን ሰጡን። ከሱ ጋር ሆናችሁ ክፈቱ አሉ። ክፍሎቹን አዘጋጁልን። ክፍሎቹ ያው ከመስጂድ ተቆርጦ በፋይዚት እንደዚህ የተቆራረጠ ግን ለኛ ትልቅ ነው፣ ከትልቅ ፎቅ ይበልጣል ለሴታው እና በዛ ነው እንግዲህ የተጀመረው ማሃዱ። ስንጀምር በጣም ብዙ ሴት እህቶች መጡ። ምክንያቱም እንደዚህ በሰርቲፊኬት አረብኛን ቋንቋ ሙሉ በሙሉ ማለት በጣም የተደራጀ ካሪኩለም ነበረ ያለው የነበረን። መጀመሪያ ላይ ስንጀምር ዝም ብለን ከዛም ከዚህም ጀመርን። ግን መጨረሻ ላይ ትንሽ 1 አመት 2 አመት እንደን የጃሚዓት ኢማምን ለነን አረብ ላልሆኑ ሰዎች የተዘጋጀ ካሪኩለም አመጣን አገኘን። ያ ደግሞ በብዙ ፕሮፌሰሮች የተዘጋጀ ስለነበር ውጤታማ ያደርጋል፣ በጣም ጥሩ ውጤታማ ያደርጋል። አወሊያ እንግዲህ እስካሁንም ቆሟል። 20 አመቱን ጨርሶ 21ኛ ይጀምራልና በዛ ነው የተጀመረው። መጣን እህቶችን እነ ኡስታዝ አድሌን ኡስታዝ ናኢማ የተባሉትን ከአባድር ትምህርት ቤትና ከሱዳን ተመርቆ የመጡትን በማምጣት ከኛ አጋዥ እንዲሆኑ ደግሞ መሻይኾችን ሴት አስተማሪ እጥረት ስለነበር መሻይኾቹን ትላልቅ አላህ ይርሐማቸው ሼህ ሰዒድ የሱመያ መስጂድ ኢማም፣ ሼህ አብደላ ድሪስ አሁንም ምክትል ሙፍቲ የሆኑት እንዲሁም ሼህ ዑመር ወሊ አላህ እድሜያቸው ረጅም ያድርጋቸው አሉ። ነሑ ላይ እሳቸውም አብረውን ነበሩ። አልሐምዱሊላህ በዛ ተጀመረና እስካሁን ድረስ በጣም ብዙ እህቶች ተጠቃሚ ናቸው። ወደፊትም ኢንሻአላህ ይቀጥላል።
ኢንሻአላህ እንደገለጽሽው ነው ኡስታዝዬ። ብዙ ጊዜ መስጂድም ስናይ አዲስ አበባ ውስጥ በተለይ ማታ ላይ መግሪብ ላይ ሴቶች ከባሎቻቸው ጋር ወጥተው መንገድ ላይ ወይ ጎራ ብሎ ለመስገድ ሲፈልጉ የሴት ዝግ ነው ይባላል ብዙ ጊዜ እና እነዚህ ችግሮች በእርግጥም ነበሩ። እናንተም በተሻላችሁት አቅም ለመቅረፍ ያው የዛኔ ሞክራችኋል። እንዳልሽው የራሳችሁን አሻራ ደግሞ በአወሊያ ትምህርት ቤት ውስጥ ጥላችሁ አልፋችኋል። ወደ ኋላ ልመልስሽና ኡስታዝዬ የኡሙል ቁርአን እድል እንዴት አገኘሽ? ካንቺ ጋርስ ያንን እድል አግኝቶ የተጠቀሙ ሰዎች ነበሩ? አዎ ማለት ያ እዛ ሰው እህቴ ያለች በእህቴ በኩል አፕላይ ያደረግን አፕላይ ማድረግ ነው ያው የምታውቂው ሰው ሲኖር ነው እዛ ሀገር እንትን የሚለውና አፕላይ ያደረግን። በወቅቱ የ12ኛ ክፍል ውጤቴም ጥሩ ነበርና ተቀብለውናል ወዲያው። ኡሙል ቁራ ዩኒቨርሲቲ ውስጥ በጣም በጣት የሚቆጠሩ ኢትዮጵያውያን ናቸው የሚማሩት፣ ብዙ አይደሉም። ከሁሉም አፍሪካ ሀገር ነው እድሉ የሚሰጠው። ከኔ ጋር አሁን በወቅቱ ከኔ በኋላ የመጣች አንድ እህት አለች። አሁን ማሻአላህ ተባረከላህ ራሄላ ትባላለች። የባሌ ልጅ ናት። አሁን ፒኤችዲዋን እየሰራች ነው ፍቅህ ላይ ማለት ነው። ማሻአላህ በጣም ኢንሻአላህ ተስፋ እናደርጋለን መታዚ ከኛ ጋር ትሰራለች ብለን ተስፋ እናደርጋለን ኢንሻአላህ። ያው በአብዛኛው እዛ ያው ከሳውዲ የኑሮ ሁኔታ አንፃር ሰዎች ኢቃማቸውን የማርዘም እንጂ እንዲፎከስ አድርጎ ትምህርቱን ጨርሶ ወደዚህ የመመለስና የመስራት እንትኑ ትንሽ ነው። ኢላ መራሂም እንግዲህ አላህ ከፈቀደለት እንጂ በጥቂት ነው ወደዛው ተነል። ማሻአላህ አንቺ ተማርሽ፣ ይሄንን የተማርኩትን ነገር ደግሞ ይሄንን ያየሁትን ለውጥ ደግሞ ሀገራችን ላይ ኢትዮጵያ ላይ ለእህቶችም ይሄ እድል መከፈት አለበት በሚል ነው እንግዲህ ወደ አወሊያ መጥተሽ የአረበኛ ዲፓርትመንቱንም ያስጀመርሽው። በዛን ሰዓት እንደፈለግሽው እንዳቀድሽው ሂዶልሻል? ሙስሊም ሴቶች አንቺ ባሰብሽው ልክ ተምረዋል ወይ? የነበረውን ችግር ለመቅረፍ ሞክረሻልና ምን አይል ተቀርፈዋል? እስኪ እንዳንቺ እይታ። አወሊያ ማለት የጠብታ ያህል ነው ካለው ፖፑሌሽን ካለው ህዝብ ብዛት ካለው ሙስሊም ቁጥር። አወሊያ አንድ ከአዲስ አበባ አንድ ጫፍ ላይ ያለች ወንጌት አካባቢ ያለች ትንሽዬ ያውም 4 ክፍል ብቻ ያላት መድረሳ ናት። ግን ያኔ መተው ከኛ ጋር ጆይን ያደረጉ እኛን ያስተማርናቸው ተማሪዎቻችን ግን ሁሉም ውጤታማ ናቸው። 90% ማለት እችላለሁ። አብዛኛዎቹ የኬጂም ይሁን አንደኛ ደረጃም ይሁን ሁለተኛ ደረጃም ድረስ አረብኛ አስተማሪዎች ሆነዋል። ከዛም ውጪ የተለያዩ ቦታዎች ላይ በሴክሬታሪነትም ይሁን በምንም የስራ እድል ከፍቷል። በተለይ ተርቢያ ላይ ደግሞ ከኬጂ ደግሞ በጣም ብዙ ተርቢያ ላይ ጥሩ እህቶችን አፍርተናል አልহামዱሊላህ። እንዲሁም እዛውኛ ጋር ተምሮ ደግሞ አስተማሪነትም የደረሱ እህቶች አሉ። እንደና ኡስታዝ ዙሁር ዘህራ ለማር ተባሉ አሉ እና ትምህርቱ ማሻአላህ ነው በወቅቱ በነበረው። ኢቭን የትምህርቱን ትንነት በማየት ስራ አቁመው ሁላ 2 አመት እኛ ጋር የሚገቡ ሰዎች ነበሩ። ስራ ያላቸው ስራውን ትተው በቃ አረብኛውና ዲኑን ፈልገው መተው እኛ ጋር ገብተው ተምረው ለልጆቻቸውም ለሌላውም የተረፉ እህቶች አሉ። ማሻአላህ እና እኛ ስንቀበል 12ኛ ክፍል መጨረስ አለባቸው ወይንም 10+ በፊቱ ካሪኩለም በዛ ስለሆነ እኛ ጋር የሚመጡ ሰዎች ማቹርድ ናቸው። በፍላጎት ነው የሚመጡትና ጥሩ ነበረ ብዬ ነው ማሻአላህ። ጥሩ ውጤቶች ተመዝግበዋል። በጣም አላህ ይርዳን፣ አላህ ይርዳችሁ። እንግዲህ አሁን ላይ ኡስታዛ በመጅሊስ ውስጥ የወጣቶችና የሴቶች አደረጃጀት ዳይሬክተር ነሽና ዳይሬክተሩ ምን ስራዎችን እየሰራ ነው? በተለይ ከሴቶች ጋር በተያያዘ እዛ ቦታ መሆንሽ እኛን ይጠቅመናል ብለን ተስፋ እናደርጋለን። ቅድም ያነሳናቸው ወደ ኋላ የምናነሳቸው ብዙ ችግሮች አሉ በሙስሊም ሴቶች ዙሪያ ማለት ነውና አሁን ላይ ምን ላይ ናችሁ? ምን ላይ እየሰራችሁ ነው ያላችሁት? አው የሴቶችና ወጣቶች ዘርፍ እንግዲህ ነበረ። ሴቶችና ወጣቶች ዘርፍ በፌደራል መጅሊሱ የተቋቋመ ነው።
ዘርፉ ሁሉንም ነገር ማህበራዊም ኢኮኖሚያዊም ሁሉንም የሴቶች ችግር መንፈሳዊም ያው የዲኑንም ጨምሮ የሚያይ ነው። የዚህ ጉዳይ ያገባዋል። አሁን ምንድነው የሆነው? ካውንስሉ ከተቋቋመ በኋላ ወጣቱን ወደ ካውንስሉ አደረግንና አሁን ሐልየን ባለው ሁኔታ የሴቶችና ህፃናት ዘርፍ ወደ ማድረግ እየመጣ ነው። ለዛ መመሪያዎች እየተዘጋጁ ነው። ማሻአላህ የሚሰራቸው ብዙ ስራዎች አሉ። ከዛ ውስጥ አንዱ ምንድነው አደረጃጀቱን ተከትሎ በሁሉም ክልልና ወረዳዎች፣ ክልል፣ ከተማ መስተዳድሮች ስትራክቸር አለ። ያን የሚወርድ ስትራክቸር አለ። በዛ ስትራክቸር መሰረት የሚገባውን ነገር ለመስራት እንጥራለን። እኔ እንግዲህ ወደ ፌደራል መጅሊስ ከመጣው ገና 2ኛ ዓመቴን ይዣለሁና ለመስራት ነው። አሁን እቅድ ነው ያለን። በዚህ መሀል ደግሞ የምርጫ ሁኔታም አለ። ያው ብዙ ነገር እንሰራለን ብለን ተስፋ እናደርጋለን። ነገሮቹ ከተስተካከሉ ያው የሴቶቹን መብት ግዴታም የምናሳውቅበት ዘርፍ ነው ብዬ አስባለሁ። ያው ብዙ ጊዜ ያው እስልምና ሴቶችን አልበደለም እናውቃለን። በሙሉ ልባችን በሙሉ እንትን ነው የምንናገረው። ግን አፈጻጸሞች ላይ ደግሞ ችግር ይኖራሉ። ምክንያቱም እስልምና ፍጹም ለሴቶች ነፃነትን የሰጠ ነው። እስልምና መብቷን በጣም ያከበረ ነው። እስልምና በጣም ያላቃት ነው። እነዚህ ነገሮች ደግሞ ዝም ብሎኛ ስላለን ሳይሆን ከቁርአን ከሐዲስ የምናገኛቸው እንትኖች ናቸው። ለምሳሌ ተክሪም አልመርአ ላይ አላህ ሱረት አለ ኢምራን ኢኒ ላ ኡضيع عمل عامل من ذكر او انثى ነው አይደል ያለው። ከሴትም ከወንድም ነው አላህ ያለውና እዛ ደረጃ እኩል ነው ስንል በኢባዳ ስንታዘዝ እኩል ታዘናል። መልካም በመስራት የምንመንዳበት እኩል ነው። ይሄ በማንነት ነው። በቃ መካነተ መርአን ስናየው የሁቁቋንም ስናይ ይሄንን ይመስላል። አላህ እኮ በትሰሪ አመነዳሻለሁ ብትሰራ አመነዳሃለሁ ብሎ ለሁለቱም እኩል ያለበት ነው እና በእናትነት ደረጃ ደግሞ ከወንዶቹም አልቋል። በእንትኑ አይደለም ሰው ሰሐቢው መጥቶ ያ ረሱላህ ማን አሐቁ الناس بحسن صحابتي ሲል ኡምክ ثم من ثم امك ثم من ثم امك ثم من አራተኛው ላይ ነው ثم አቡክ ያለው እና መልካም ልውልላት በጣም ወዳጅ ላደርገው የሚገባው ከቤተሰብ ማን ነው ብሎ ሲል እናትህ፣ ከዛስ እናትህ፣ ከዛስ እናትህ፣ ከዛስ አራተኛ። ይሄ ደግሞ እንደ እናት አላህ ደግሞ አልቆ ከፍ ያረገበት ደረጃ እናያለን። ይሄ ኢስላሚክ እንትኑ አስተምሮውን ስናይ የምናገኘው ነው። ሁቁቅ ኢጅቲማዕያ ኢቅቲሳድያ ላይ እንደዚሁ ነው። የማህበረሰብ ጉዳይ ላይ እንግዲህ ቅድሚያ ለእናት ሲሰጥ እናት ሴት ናት። ከዛም በተጨማሪ ሀብቴ ማፍራት ሐቀት ተመሉክ አላህ ሰጥቶናል። አሁን ሌሎች እንትኖች ጋር ሴት ትወርሳለች አትወርስም። እንደው የግሪክ ፍልስፍናን በ7ኛው መቶ ክፍለ ዘመን ላይ ስናይ ምንድነው ሴት ነፍስ ሩህ አላት የላትም ሰው ናት አይደለችም የሚል ፍልስፍና ውስጥ በነበረበት ሰዓት እስልምና ይህን ያህል አክብሮ ሁና ሸቃኢቅ ሪጃል የወንዶቹ እህት ወይም ወንድም ክፋይ ናቸው። ሽቅ ማለት ክፋይ ነው። ሸቃኢቅ ሪጃል ነው ብሎ አላህ አስተምሯል። ከዛም የሀብትን የማፍራት ብዙ ነገሮችን እናያለን እስልምና ላይ። ውርስ አሁን ብዙ ጊዜ ከሙስሊም ውጭ ያሉ ነገሮች ያውቁታል። እስልምና ትክክለኛ መሆኑን ለሴቶች ትክክለኛ መብት የሰጠ ያላቀ ያከበረ ንግስት አድርጎ ያስቀመጠ ነው እስልምና ሴትን። ሁሌ የሚወጡት በውርስ ነው። ውርስ ግን ከስንት ኬዞች ውስጥ አንዷን ነው የሚወስዱት። በአብዛኛው የውርስ ኬዝ ውስጥ ሴቷ ናት አብዛኛውን የምትወስደው። ወንድ ሳይወርስ ሴት የምትወርስበት ኬዝ ሁላ አለ። ተፋሲሉን አያዩትም። ግን ያቺን እስላምን ጣዕን ለማድረግ ሲፈልጉ እንዴ ይሄው ሚስሉ ሀዘል ኡንሰይን ነው። በውርስም ቢሆን እንግዲህ ፋይናንሻል ጉዳይ ላይ
ሴቷ ሀብት ታፈራለች፣ የእሷን ሀብት ማንም አይነካም፣ ጥበቃ ማግኘት መብት አላት በሁሉም መልኩ ማለት ነው። ይሄ ኖሯት የውርስ ጋር ሲመጣ ምስሉ ሐዝሉ ሰይ እሱም ቢሆን ወንዱ አንደኛ ሚስት ስለሚያገባ፣ ሁለተኛ እናቱን ኬር ማድረግ ያለበት ሴቷን እናት ማለት ነው። ሴቷን እህት ኬር ማድረግ አለበት፣ ሴቷን ህፃን ልጁን ኬር ማድረግ ስላለበት። ሴቷ ደግሞ አንዱን ሐዝም እንኳ ወርሳ በማንሰብ እሷን የማስተዳደር ግዴታ ያለበት ወንዱ ነው። ለእሷ ስጦታው ነው እንጂ ይሄ መተዳደሪያው እንትን አይደለምና ይሄ ፋይናንሻል ሴኩሪቲዋን ራሱ ይጠብቃል እስልምና። በጋብቻ እንትን ላይም አሁን የሚነሳው ከሙስሊም ካልሆነው ጋብቻ ላይ እስልምና እንደ እስልምና መብት የሰጠ የለም ለሴት ማለት ነው። ሴት ልጅ ስታገባ በፍቃዷ እንድታገባ ነው እስልምና የሰጣት። ግዳጅ የለም። ተገዳ አታገባም ሴት ልጅ ምንም ቢሆን ማለት ነው። ባትፈልግ ራሱ ጋብቻው ላይ ችግር ቢፈጠር ደግሞ ሸሪዓው ባዘዘው መልኩ ሁልዕ የምታደርግበት ሲስተም አስቀምጧል። በቃ መች አልቻልኩም፣ ምክንያቱም ጋብቻ ህይወት ማለት ዒባዳ ነው። ስለዚህ ይህን ዒባዳ ለማድረግ ማስችል ሁኔታዎች ነው ያሉት። ጣዓ ማድረግ አልቻልኩም፣ ያለው ነገር አይፈቅድልኝም ብላ እንኳ ስታስብ ነው ከአላህ ከዒባዳ ስለማይበልጥ የጋብቻ ህይወቱ ሁልዕ ማድረግ ትችላለች። ሁልዕ ብሎ ማለት በቃ ጋብቻው እንዲፈርስ በራሷ ፍቃድ ሄዳ ቃዲ ጋር የምትጠይቅበት መስፈርቶች አሉት። ያንን መስፈርት ተጠብቃ ይሄ ምንድነው ምን ያህል ፌር የሆነ ዲን እንደሆነ ምን ያህል ለሴቷ ክብርና ጥበቃ ያደረገላት እንደሆነ ነው የምናየው። ሌላው በየትኛው መልኩ ሰኪውር እንድትሆን በቃ ሴቶች እንድትጠበቅ ኃላፊነት አለበት። ወንድ ሂዋማ ብሎ ማለት ምንድነው የቆመላት ብሎ እሱ ፕሮቴክት ሊያደርጋት ሊጠብቃት ፋይናንሻሊም እሱ ኃላፊነት እንዲሰማው እንዲያደርግ ተደርጎ ይሄ ጥበቃ እንትን ያለ ነው። አንዲት ሴት ዛሬ ለባሏ ታዛዥም ሆና ቤቷን ጠብቃ ስትል ነገ እሷ የምትወልደው ወንድ ልጅ ደግሞ ከራሱ ትዳር የበለጠ ለእሷ ታዛዥ እንዲሆን ያደርጋል። ሰኩሌት ነው የሚያደርገው የጣዓው ጉዳይ። ግን የአላህን እንትን መቀበል ዋናው ትእዛዝ ተቀብሎ ጣዓ ማድረግ ነውና ኢስላም ሰጣት ከፍተኛ እንትን አለ መብቶች አሉ። ቅድም እንዳልኩሽ ደውራሃ ፊል ሙጅተማዕ ብናየው በማህበረሰብ ዘንድ የማህበረሰብ ጉዳይ አያገባትም፣ ያገባታል፣ ግዴታ አለባት። ሁላችሁም ኩልኩም ራዒ ወኩልኩም መስኡሉን አን ራዕየቲ፣ ሁላችሁም አጋጆች ናችሁ፣ ጠባቂዎች ናችሁ ለምትጠብቁት። የማህበረሰብ ጉዳይም አንድ ማህበረሰብ ውስጥ ያለውን ችግር በሴቱ በኮሚኒቲዋ ውስጥ ኃላፊነት አለባት። እሷ ተስተካከልኩ ብላ ሌሎች ጠመው እያየች ዝም ካለች አላህ ፊት ትጠየቃለች። ለዚህ ደግሞ ትላልቅ የሆኑ ምሳሌዎች አሉን። ከሰሃባዎችም ብንወስድ እንግዲህ ሰሃቢያቶችን ስናነሳ ትልቅ ሞዴል አሉን አይደለም? ሽፋ ለዓደውያ እንግዲህ በኖሌጅም ትራንስፈር ማህበረሰብ አይደል? ሽፋ እኮ የረሱልን ሰለላሁ ዐለይሂ ወሰለም ባልተቤቶች አይሻንም ጨምሮ መጽሐፍና ማንበብ ያስተማረች ሰሃቢያት ናት። እና ትልቅ የማህበረሰብ ከዛ በዑመር አህድ ዑመር ላይ ደግሞ የገበያ ተቆጣጣሪ አድርጎ የሾማት ናት። ሹመቱም የማህበረሰብ ጉዳይ ነው አይደል? ፖለቲክስም ውስጥ አለች ማለት ነው። አስተዳደር ውስጥም ገብታለች ማለት ነው። የኡሙ ሰለማን እንትን ስናይ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ሙስተሻር ነበረች። ሱልህ አልሁደይቢያን የሚያስታውስ ደውር ኡሙ ሰለማን የሚዘነጋ። ምክንያቱም ይህ ኡማ ሊጠፋበት የነበረ ቤዚክ የሆነ ነገሮች ላይ ሴቶችን ታያለሽ እና እስልምና ለሴቶቹ የሰጠው ትልቅ እንትን አለ። ኸዲጃን ብንወስድ ረዲየላሁ ዐንሃ ኡሙል ሙእሚኒን ኸዲጃ ይሄ እንደው ለውላ ኸዲጃ እንላለን አይደል? በአላህ ኸዲጃ ባትኖር እንደው ከአላህ በኋላ ኸዲጃ ባትኖር ረሱል እኮ ሰለላሁ ዐለይሂ ወሰለም እንዴት ሆነው ነበር የሚችሉት ያስብላል። ምክንያቱም ፊ ቢዳያተል አምር ከላ ላ ይኽዚከ አላሁ አበዳ። እንዲህ የመጀመሪያው የሞራል ግንባታ ብርሃን ያሳየቻቸው ኸዲጃ ናት። እና ይሄን ሁሉ ስናነሳ ምንድነው
እንደ እስልምና ከፍተኛው ተቋም ፌዴራል መጅሊስ ውስጥ እንሆን እኛ ሴቶች በኢስላም የነበራቸውን ደውር ለሴቶች እህቶቻቸው ለህፃናቶች እንዲሁም ለወንዶቹም ጭምር ሰርቭ የሚያደርጉበት የሚخدሙበት ወይም የሚጠቅሙበት ለዚህ ዓለም ሰርተው የሚያልፉበትን የሆነ መጃል ለመክፈት ነው። ስለዚህ ሴቶቹ ፌዴራል መጅሊስ መግባት የሴቶቹ ኢስላሚክ እንቅስቃሴ ውስጥ መምጣት መሳተፍ ያለና የነበረ የሚቀጥል ነው። አዲስ ነገር አይደለም። እንዲሁም ደግሞ ሱናም ነው። ረሱል እኮ ሰለላሁ ዐለይሂ ወሰለም አሳትፏል። ገዝወት ኡህድ ላይ እናያለን። እንዲዞር ስል እሷን ነው ማየው በዚህም ዞር ስል ምን ቀስት ይዛ ስትከላከልላቸው የነበረ ራሷን ፊዳ ስታደርግ የነበረ ሴት አለ። እኛ እኮ ሲራዎችን ስናወሳ ዝም ብለን ለተረተረት ልንሰማበት አይደለም። በህይወት መርሃችን ውስጥ ከተን ያንን ልንተገብርበት ነው። ስለዚህ አሁንም ያሉት ሴቶች የነዛ የሰሃቢያትን ፈለግ መከተል ምንድነው? ፈለግ መከተል ስንል ምን ይሰሩ ነበር? ምን ያደርጉ ነበር? ከነሱ ምን ይጠበቅ ነበር? እንደ ቤተሰብ ከራሷ ጀምሮ ከነፍሷ ጀምሮ ከቤቷ ጀምሮ ከጎረቤቷ ጀምሮ ከማህበረሰቡ ኢቭን እስከ መንግስት እንትን ድረስ ባለው ድርሻዋ የቱ ጋር ነው የሚለውን የሚታይበት ነውና ተስፋ ማድርገው በመጅሊሱ መዋቅር ውስጥ የሚገቡ ሴቶች ወይም የገቡ ሴቶች ይህንን የሴቶችን ሚና በኢስላም ያለው ሚና ከኢስላም ዳኢራ ሳይወጣ በኢስላም እንትን ውስጥ ሆነው ስኮፕ ውስጥ ሆነው ይህንን ማህበረሰብ ማገልገል ይህንን ዲን ማገልገል እንዳለባቸው ነው ምንሰራው ብዬ ትልቅ ተስፋ አደርጋለሁ። ኢንሻአላህ አላህ ያግዛችሁ ኡስታዛ። በጣም ሰፋ ያለ ገለጻ ነው ያደረግሽልን። ትናንት ሌሎች ከእስልምና ውጭ ያሉ ሰዎች ሴት ልጅ ሩህ አላት የላትም ሰው ናት አይደለችም ብሎ ውዝግብ ውስጥ በገባበት ጊዜ እንኳን እስልምና ለሴት ልጅ መብቷን ሁሉ አስከብሮ እንትን ያለ ዲን ነው። እንደዛ ሆኖ ሳለ ዛሬ ላይ ቀደም አንስተሻል እኛ አርአያ የምናደርጋቸው ቁድዋ የምናደርጋቸው ሰዎች አሉ። ያለፉ ሰሃቢያዎች ናቸው። እነ ኡሙ አማራን ኸዲጃን ሸፋዓን አንስተሻታል። እነ አይሻን ሐዲስ እንኳን ከሐዲስ ዘጋቢዎች ሁለተኛ ደረጃ ላይ ያለች 2010 ከዛ በላይ በመዘገብ አይሻ ነች አይደለ? ያ ሁሉ አስተምሮት መጥቶ የደረሰን እኮ በሴት ነው። ያ ሆኖ ሳለ ዛሬ ላይ ልክ አዲስ ነገር እንደተፈጠረ ተደርጎ የሚታሰብበት ሴት ልጅ በቃ ወደ ጓዳ መግባት አለባት። በእርግጥም ቤት ውስጥም ሆና ልጆችን ስታፈራ ስታሳድግ እኮ ለኡማው ነው አሁንም ሌላ ስጦታ እያመቻቸች ያለችው። ግን ሴት ልጅ አስተያየት መስጠት እንዳትችል ጥያቄ መጠየቅ እንዳትችል ተደርጎ የሚታሰብበት በምን ምክንያት ነው? እስልምና እንደዚህ ግልጽ አድርጎ ግልጽ ነገር እያስተማረ እያለ ከምን አንፃር ነው? ከእውቀት ማጣት አንፃር ነው? ከአስተሳሰብ ችግር ነው? ከምን አንፃር ነው ሴቶችን ዛሬ ላይ ወደ ቤት ትግባ መውጣት የለባትም የኡማውን ኃላፊነት መወጣት የለባትም ተብሎ የሚታሰብበት ተጨባጭ ከምን ተነስቶ ነው? እስኪ ኡስታዛዬ። እንግዲህ ይሄ ጥያቄ እንደው ለወንዶቹና ለዑለማዎቹ ቢቀርብ ደስ ይለኛል። እኔ ግን ምናገረው ወይም ምጠይቀው እኔ ራሴ ማለት ነው ቤት ውስጥ ትቀመጥ የምትባለው ሴት መሀይም ሆና ምን አይነት ሰው ነው የምታፈራው? ምን አይነት ልጅ ነው የምታፈራው? እሷ ሳትማር እሷን ብታፈራው ምን አይነት ልጅ ሊሆን እንደሚችል ሁሉም ወንዱም ሴቱም ሊገነዘብ ወይም ሊያስብበት ይገባል። እስልምና ትምህርት ላይ እንዴት ብሏል ብለን ስንል ረሱል ሰለላሁ ዐለይሂ ወሰለም ጠለቡል ዒልም ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ በሴቷም በወንዱም ላይ መማርን ግዴታ ያደረገ እስልምና ነው ያለው። እቅራ የሚለው ቁርአን አያ መጀመሪያ ሲወርድ እቅራ ቢስሚ ረቢከ አለዚ ኸለቅ ከዛስ በኋላ በአላህ ስም ጀምሮ ብሎ እቅራ ወረቡከል አክረም ይላል። تكرم الله عز وجل على عباده بخلق هذه الكائنات ስለዚህ ካኢናት ራሱ ማንበብ ማወቅ ግዴታችን ነው። በአላህ ስም እናነባለን
ምኑን ቀጥሎ ምኑን ነው የምናነበው? ይህንን ከውን ነው የምናነበው። ይህንን ፍጥረት ዓለሙን ነው ማወቅ ያለብን። በምንድን ነው የምናውቀው? ሳንማር የለም። ኢቅራ ደግሞ ለወንድ ብቻ ነው አይደለም፣ ለሴትም ጭምር ነው የተባለው። ለዚህ እኮ ነው ረሱል ሰለላሁ ዐለይሂ ወሰለም አይሻን ሲገልጽ እኮ ኹዙ ኒስፈ ዲነኩም ሚን ሃዚሂ አልሁመይራ ነው ያሉት። ኒስፈ ዲናችሁ ግማሽ ዲናችሁን እኮ ነው የተባለው። ይህ ግማሽ ዲን ለሴት ብቻ ነው አይደለም፣ ለወንዱም ነው። ካነት ዓኢሻ ረዲየላሁ ዐንሃ ቱፍቲ ፈትዋ ትሰጥ ነበር ረዲየላሁ ዐንሃ። ወንዶችን ከመጋረጃ ጀርባ ሆነ ታስተምር ነበር። ለአንሃ ካነት ሚን ኡመሃት አልሙእሚኒን የረሱል ሰለላሁ ዐለይሂ ወሰለም ባለቤት ስለሆነች ከመጋረጃ ጀርባ ሆና ስታስተምር ነበር። በጣም ረቂቅ የሆነውን በሴትና ባልና ሚስት መሀል ያለውን የእስላማዊ መርሆችን ሁክሞችን ምናምን የወሰድነው ከረሱል ሰለላሁ ዐለይሂ ወሰለም ባልተቤቶች ነው። መድረሳ ነበሩ ረሱል ሰለላሁ ዐለይሂ ወሰለም። እዛ መድረሳ ውስጥ ነው ተርቢያ ያደረጓቸው። የኛ ዛሬ ባሎቻችን መድረሳ ናቸው ወይ? ቤቶቻችን መድረሳ ነው ወይ? ስለዚህ የግድ ለሴቶቹ መድረሳ ያስፈልጋል። ሴቶቹን ካላስተማርን ማህበረሰብ ማስተማር አንችልም። ቀጣይ ጀነሬሽን ማውጣት አንችልም። በተለይ ደግሞ አሁን ባለው ይሄ ተሐዲ ትልቅ የሆነ ቻሌንጅ አለ። ቻሌንጁ በሶሻል ሚዲያም በዩ በተለያየ ቴክኖሎጂ የሚመጣብንን ቻሌንጅ በዲን ካልሆነ በስተቀር በአኽላቅ ካልሆነ በስተቀር መዋጋት አንችልም። ራሳችንን መጠበቅ አንችልም። ምክንያቱም ብዙ ነገሮቹ ሰዎችን ከአኽላቅ ያወጣሉ። ከአኽላቅ ሲወጣ ሰው ከዲን እየወጣ ይሄዳል። ዲኑ እየወጣ ሲሄድ መጨረሻ ኻቲማው በኩፍር ነው የሚሆነው። ስለዚህ እንደ ቀልድ አይደለም መታየት ያለበት። አሁን ያለው ኃይለኛው ጦርነት የሚዲያ ጦርነት ነው እስላም። ያንን ጦርነት ሞባይል እንዴት መጠቀም የማትችል እናት ምን አይነት ጀነሬሽን ታውጣላችሁ? ኮምፒውተር ላይ ቁጭ ብላ መጠቀም የማትችል ሶሻል ሚዲያ ውስጥ ገብታ ያለውን ነገር ማየት ያልቻለች እናት ክፉና ደጉን እንዴት ትለየው? ስለዚህ እሷም ራሷ ተጠቂ ነው የምትሆነው። እንኳን ጀነሬሽን ልታጠር እሷ ራሷ ተጠቂ ነው የምትሆነው። ለምን ድሮ አንድ ሰው በጣም ሙልተዝም ሲሆን ቤቱ ቴሌቪዥን የለም ይባላል። ዛሬ ግን ቴሌቪዥኑ እጃችን ላይ እኮ ነው። ሼኹም እጅ ላይ አለ፣ ሴቷም ላይ፣ ወንዱም ህፃናቱም እጅ ላይ ነው ያለው ቴሌቪዥኑ። ያውም የድሮ እኮ ሜንስትሪም ነው አይደል? በጣም ተለክቶ ምናምን የሚወጡ ነገሮች ናቸው። እሱኑ ነው ሲሸሽ የነበረው ማህበረሰብ። ዛሬ በሙሉ እጁ ላይ በየአይነቱ ከፈሳዱም ከምኑም ጨምሮ እጁ ላይ ይገኛል። ስለዚህ ይሄንን እንዴት አድርጋ ነው አንዲት ሴት ልትከላከልና ማህበረሰቡን ጂሉን ልጆቿን ማትረፍ የምትችለው? እና ሴቶቹን ማስተማር ወይም ሴቱን ወደ ጓዳ ከየት የመጣ ነው አስላለው ማለት እስልምና ላይ ሴት ልጅ አትማርም፣ ሴት ልጅ አትሳተፍም፣ በማህበራዊ እንትኑ አትገባም፣ በኢኮኖሚ ጉዳይ ላይ አትገባም የሚል መጥቷል። እስልምና ያመጣው ነገር መስፈርት አለው። ሂጃቡን ጠብቃ የምታደርጋቸው ሙዓመላዎች እንድታደርግ አይከለክላትም። እና እስልምና ግን ገይር እስልምና ከአላህ እኮ አወረደው ላ ቱሽሪኩ ቢ ሸይአ ወቢልዋሊደይን ኢሕሳና ሲል እኮ የእናትና የአባት ሴትም እናት አባትንም ከሽርክ ትልቅ ከሆነው ወንጀል ጀነትና ጀሃነም የሚያስመርጠው የሆነው ትልቅ ዒባዳ አለ። ይሄንን ከልክሎን አላህ ሽርክን ገዛ ደግሞ የእናታችሁን ነገር ከሽርክ ከመሰለ ትልቅ ነገር እኩል ባላንስ አድርጎ የአንዲት ሴት እናትን ፈድል አምጥቷል። የአባትንም እንዳለ ሆኖ ማለት ነው። የሴቷን ሐቅ አብሮ ያመጣበት እና እቺ እናት ምን አይነት ልጅ ነው አፍርታ ነው ይህንን ሐቋን የሚጠብቅላት የምታደርገው? ወይስ አሁን ባለው ጀነሬሽን ከሷ እኩል ቁጭ ብሎ ሙሰልሰል የሚያይ ከሷ እኩል ቁጭ ብሎ ይሄን ፈሳድ የሚያይ ልጅ አፍርታ ነው እሱ ነገር ሐቋን የሚጠብቅላት? ወይስ ተያይዘን ሁላችንም ጀሃነም ነው የምንሄደው? አላህ ይጠብቀንና በጣም ሊታሰብ ይገባል። በተለይ ኢትዮጵያ ውስጥ
ያው ትምህርት ግዴታ ነው አልহামዱሊላህ መጽሐፍ ማንበብ እንድንችል መንግስት ግዴታ አድርጎታል እሱ በጣም ደስ ይለኛል መንግስት እንዳመሰግነው ፈልጋለሁ ምክንያቱም ትምህርት ቤት የማይሄድ ልጅ አይኖር ብሏል ስለዚህ መጽሐፍ ማንበቡን ለምዷል ቀጥሎ ደግሞ ይሄ በተፈቀደው ጎን ለጎን እስላማዊውን ሃይማኖታዊውን ትምህርት ደግሞ አስበውበት ዑለማዎቹ ጥሩ ዓሊም የሆኑ ሴቶች ማፍራት መቻል አለባቸው ነገ እነሱን የሚረከቡ ዑለማዎቹን የሚረከቡ ልጆች እንዲወጡ ዛሬም ስራ መሰራት አለበት እንደው አሁን በየቦታው ጃሚዓዎች ይከፈታሉ መዳሪስ ሒፍዝ القرآن ይባላል በየቦታው ሐፊዞች ይወጣሉ ይሄ ደግሞ ኻስ ተደርጎ በተለይ ፎከስ ተደርጎ ጄነሬሽኑን ለማትረፍ ሴቶቹ ላይ መሰራት አለበት ነው ያኔ ነው እንግዲህ ይሄ ምንም ቤት ውስጥ ቀመጥ አትማር የሚል እንትን የለም እስልምና ወጥተዋል ሰሃቢያ ሴቶች ወጥተዋል አስተምረዋል حتى رسول صلى الله عليه وسلم እኮ ወንዶቹ ቀደሙን ብለው አይደል እንደ ሰሃቢያቶቹ እኮ ወንዶች ቀደሙን ያ ረሱላህ ለኛ አንድ ቀን خصص لنا አንድ ቀን ለኛ ስፔሻል አንድ ቀን ስጠን ብለው ረሱል ሰለላሁ ዐለይሂ ወሰለም ቀን ይዘውላቸው ሰሃባን ይዘው ገብተው እንዴ ይሄ አንድ ሐዲስ የተነገረው هو في وسط النساء ቆሞ ነው አይደለም እኒ رأيتكم تصدقنا حتى من حليكن እንደው ዘካማ ይወጣበት ያው በፍቅህ ላይ ያለ አይደል ለጌጧ ከሆነ ዘካማ ይወጣም የሚሉ ዑለማዎች አሉ ከጌጧ እንደው ከጌጣችሁም ቢሆን ሲሉኩ ማይሰጥ ነገር ነው ጌጥሽ ምታጌጭበት ሀብትሽ ሴቷ ከጌጣችሁም ቢሆን እንኳን ሰደቃ ብዙ ጀሃነም በስታችሁ አየኋችሁ ብለው የተናገሩበት ሐዲስ في وسط النساء ሆኖ ነው እና ይሄ አሁን ያለው ዑለማዎቻችንም ይሄንን ይዘው ሴቶቹ ላይ በጣም መሰራት አለበት ሴቶችን ማሳወቅ አለብን ዑለማዎች ማፍራት አለብን በኢትዮጵያ ደረጃ ከፍተኛ ደረጃ የደረሱ ሙስሊም ዓሊም ሴቶች ሊኖሩ ይገባል مرحبا استاذه شكرا جزاك الله خيرا እንዳልሹ ነው የእስልምና የመጀመሪያው መመሪያ የመጀመሪያው ወህይ ኢቅራ የሚል ነበር ኢቅራ ማለት ደግሞ ለወንዶች ብቻ ተለይቶ የመጣ አይደለም ሴቶችንም የሚያጠቃልል ነው አሪፍ ጥሩ ገለጻ ነበር ያደረግሽልን ኡስታዛዬ እንዳልሽው ነው ኢትዮጵያ ውስጥ ብዙ ጊዜ ስለ ሴትን የሚመለከት ጉዳይ ራሱ አብዛኞቻችን አሁን ስንማር ወንዶች ናቸው ያስተማሩን ያንን ችግር መቅረፍ አለብን ነው ያልተማረች ሴት የምታወጣቸው የምታፈራቸው ልጆች ራሱ ኡማውን የሚጠቅም ልጅ ማፍራት አትችልም ለራሷ ዲኗንም ዱንያውንም እንትን ብላ ካልተማረች ብቁ ለራሷ ብቁ ካልሆነች ብቁ የሆነን ትውልድ ማፍራት አትችልም የሚል ነው ባጭሩ እንትን ያለው ስለዚህ ብቁ የሆነችን ሴት በትምህርቷ ጎበዝ የሆነችን እስልምና የሚፈልጋትን በአኽላቅ የተዋበችን ሴት ለማፍራት አሁን ዛሬ ላይ እንውጣ ደግሞ ሲባል አንዳንዴ ያም ይመስለኛል እንድንሸማቀቅና ሰዎች አዱወል እስላምም እንዲመታን መሳሪያ እየሆነን ያለነው ለራሳችን እኛው ራሳችን ይመስለኛል ለምን አንዳንዴ ይወጣ ደግሞ ሲባል ዲኑ ያስቀመጣቸው መስፈርቶች አሉ አይደለ ማሟላት ያለባቸው እነሱ የሚጣሱበት ጊዜ አጋጣሚዎች አሉና እስልምና ያስቀመጠውን ሸርጥ አደብ ጠብቃ አንድ ሴት እንዴት ነው ብቁ የሆነችን ሴት እስልምና የሚፈልጋትን ሴት ለማፍራት ምን መሆን አለበት እንዴት ያለች ሴት ናት ደግሞ እቺ ብቁ ሴት ናት እስልምና የሚፈልጋት አይነት ሴት ናት የምትባለው ምን አይነት መስፈርቶችን ስታሟላ ነው ማለት ትውጣ ስንልኮ ትንባር ነው ተምራ ስታውቅ ነው እኮ ስምትወጣው አስተምሯት ግዴታዋን አስተምሯት ሐቋን አስተምሯት የአላህ ሐቅ ምንድነው የቤተሰብ የባል ይሄንን ያወቀች ሴት እኮ ውጭም ላይ ወጣ እኮ አታስቸግርም በተከለ አለማወቅ እኮ ነው ጀህልና ነው ውጭ ላይ የምናያቸው ነገሮች ጀህልና ነው አሁን ለምሳሌ ሶሻል ሚዲያ ላይ አላህ ሂዳያ ይስጣቸው አንዳንድ ሴቶች ሻሿን አስራለች ጠምጥማለች ግን ከኢስላም የሚያስወጣ ስራ ሰራ ታያታለሽ ኢቭን እንትኑ አኽላቂየን ብቻ ሳይሆን ከአቂዳ ከእስልምና አቂዳ የሚያስወጣ ስራዎች እናያለን
ትዳር ሳይመሰረት ወንድና ሴት ሆኖ ሶሻል ሚዲያ ላይ ሲወጡ እናያለን። ይህ እንግዲህ ዚና በእስልምና እንግዲህ ባለትዳር ከሆኑ በግድያ የሚያስቀጣ ነው። እንትን ካልሆኑ ደግሞ ያላገቡ ካልሆኑ ተገርፈው ከነበሩበት ኤሪያ የሚባረሩበት ስራ ነው። ከዛም አልፎ ደግሞ በጣም የሚሰቀጥጡ ነገሮች ሴትና ሴት ወንድና ወንድ የምናያቸው ነገሮች አሉ። አላህ ሂዳያ ይስጠን ለሁላችንም። ይሄ አኽላቅ እንዲፈርስ ያደረገው ምንድን ነው? አለማወቅ ነው። በጃሂልያው ዘመን እኮ አለማወቃቸው እኮ በእጃቸው የሰሩትን ቴምር ጠፍጥፎ የሰሩትን ጌታዬ ብሎ ያመልካል ነበር። አዎ ከዛስ እንደው አንድ የዑመር የሳህቢዎች ታሪክ ላይ ምንድነው በእንጨት የተሰራ እንትን አለ፣ በድንጋይ የተቀረጸ አምላካቸውን ጣዖት ይዘው መንገድ እየሄዱ ከዛ እሳት አቀጣጥለው እንትን ሊሉ ሶስተኛውን ጉልቻ አጡ። ከዛ አንስተው እሱን ጉልቻ አድርገው አዎት ጌታዬ ብለው እንትን የሚሉትን ማለት ነው። በቃ አገር ስንመለስ እንገዛለን ብለው ጉልቻ አደረጉት። ከዛ ካበሰሉ ከበሉ በኋላ ጠፋባቸው እና ጌታችንን እንፈልግ። ይሄ ደረጃ የደረሰው ጅህልና ነበር። ከዛ እስልምና ሲያወጣ ብርሃን ሲሆን እነዛን ከእንዲህ አይነት ጨለማ አወጣቸው። ሲያወጣቸው ዓለምን ይህንን ብርሃን ይዘው ዓለምን አበሩ። ስፔን ደረሱ። አፍሪካን ግማሹን ያህል ሄዱ። እስከ ሞሮኮ ሀበሻ የመጀመሪያው ስትሆን ሀገራችን፣ ሌሎቹም ድረስ እስልምና ተስፋፋ። እስከ ራሻ ድረስ ደረሰ እስልምና። ከዛ ጅህልና ሲያወጣቸው ማለት ነው። እኛም አሁን የምንለው ሴቶቹ ዲናቸውን ይወቁ፣ ይማሩ። ምን መስመሩ የቱ ጋ ነው? አሁን እኮ መስመሩንም አለው ተሻበዋል። ረሱል ሰለላሁ ዐለይሂ ወሰለም አልሐላሉ በይን ወልሐራሙ በይን ወበይነሁማ እሙሩን ሙሽተቢሃት ፈመን ወቀዐ ፊ ሹቡሃት ወቀዐ ፊል ሐራም። ምንድን ነው ያሉት? ሐላልም ግልጽ ነው፣ ሐራምም ግልጽ ነው። በሁለቱ መሃል የሚመሳሰሉ ነገሮች አሉ። አሁን የሂጃቦቻችን አደራረጋቸው ራሱ ሹብሃት ነው ማለት ይቻላል። ለምን በቃ እኔ እዚህ ጸጉሬ ላይ ሻሽን ካሰርኩ ሂጃብ ነው ተብሎ ወይም ሱሪ ትለብስና በረጅም ቲሸርት ይሄ ሂጃብ ለብሻለሁ። ሹብሃት እኮ ነው። ለምን በግልጽ አላስተማርናቸው? እነዚህ ምንድነው የሂጃብ ማዕናው፣ ትርጉሙ ምንድነው ሂጃብ ብለን ብናስተምራቸው ኖሮ በዚህ ሹብሃት ውስጥ አይወድቅም። ስለዚህ ሹብሃት ውስጥ የወደቀ ደግሞ ሐራም ውስጥ ይወድቃል። ስላልጠበቅናት ከሹብሃቱ ወደ ሐራም እየገባች ነው። ሐራም ውስጥ ደግሞ ይሄ ስለ ሹብሃቱ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አላ ለኩል መሊክን ሒማ። ይሄ ለሁሉ ንጉስ ቦርደር አለው፣ ድንበር አለው። የአላህ ድንበር ደግሞ ይሄ ሐላል ሐራም ያደረገውን ነገር መንካት ነው። እንግዲህ ከራኢ የርዓ ሐውለ الحማ ልክ እንደ ይሄ የተከለከለው ቦርደር ላይ ከብቶቹን የሚያግድ ሰው ምንም ጋራንቲ የለውም። ለምን ምንም እንትኑ ወደ ተከለከለው ቦታ ላለመግባቱ ጋራንቲ የለውም። ስለዚህ ሲያግዳቸው አንዷም ከብት ትሁን አንዱም በግን ፍየል ሮጦ እዛ ይገባል። ሐራም ላይ ወደቀ ማለት ነው። ለቅጣት ዳረገው ማለት ልክ እንደዛ ነው። ሴቶቹን እኛ ዲፕ የሆነ ዕውቀት ልንሰጣቸው ይገባል። እስልምናን በደንብ ልናስተምር ይገባል። ይሄ ደግሞ ኃላፊነቱ የወንዶቹም ነው፣ የዑለማዎቻችን ነው። ኃላፊነት ተወጣጣችኋል ወይ? እነዚህ ሴቶች እኮ ሐራም ላይ ሲወድቁ እና የእናንተ ተጠያቂነት ነው። እና የመጀመሪያው ነገር ማስተማር ነው፣ መጃሉን መክፈት ነው። የዕልሙን በየቦታው በየሰፈሩ በየክልሉ በየመንደሩ ሴቶች ዕውቀት የሚያገኙበትን ቦታ እንደው የሚያጠራጥራቸው ነገር እንኳን ቢኖር ሄደው የሚጠይቁበትን ቦታ የፈትዋ ሴንተር ሊኖራቸው ይገባልና በዛ ነው እንጂ የምንጠብቀው ሴቶቹ ተፈቅዷል ብለው በመውጣታቸውና ራቁት በመሄዳቸው ወይንም አላስፈላጊ ግንኙነቶች ውስጥ በመግባታቸው ይሄ የነፃነቱ የሰጠው ነው ሳይሆን አለማወቅ የጅህልና እንትን ነውና ያንን ጅህልና ስንቀርፍ ሴቶቹ ወደ ትክክለኛው መስመር ይገባሉ ኢንሻአላህ።
ከመስመር እንድንወጣ የሚያደርገን አለማወቃችን ነው ማለት ነው። ስለዚህ መፍትሄው ደግሞ እውቀትን እንድታገኝ ሴት ልጅ ሁኔታዎችን ማመቻቸት ነው የሚል ነው እንግዲህ ያነሳ ነው። ኡስታዛ ቅድም ስታነሽ ነበረ የኡሙ ሰለማን ገጠመኝና ሴት ልጅ በአመራር ላይ ጥያቄ ማንሳት አስተያየት መስጠት ትችላለች እንደ እስልምና? ረሱል እኮ ሰለላሁ ዐለይሂ ወሰለም አማካሪ አድርገዋታል ኡሙ ሰለማ። ሱልሁል ሁደይቢያ ነው ስናይ ሱልሁል ሁደይቢያ በቃ ረሱል ሰለላሁ ዐለይሂ ወሰለም ህልማይተው ዑምራ ለማድረግ ያ ሁሉ ሰሃባ ተከትሏቸው ወጡ። ጀግኖቹ ሁሉ እነ ዑመር እነ አቡበከር ሁሉም አብረዋቸው የወጡበት ነው። ሱልሁል ሁደይቢያ 6ኛው ዓመተ ሂጅራ ላይ ነው። ወደ መካ ሊደርሱ ሲሉ ከዛ አትገቡም አሉ ቁረይሾች። ዲል ተደረገ፣ ስምምነት፣ የሰላም ስምምነት። እኛ ለጦርነት አልመጣንም ለዑምራ ነው። ምክንያቱም 5ኛው ዓመተ ሂጅራ ላይ ምን ነበረ? ገዝወት ኸንደቅ ነበር፣ የአህዛብ ጦርነት የሚባለው የተሰባስቦ እስልምናን አንዴ ለመምታት የነበሩበት ሂደት ላይ ነበርና ያ የሙስሊሙን እንትን ነው ይሄ ሽፍት አድርጎታል። ፓራዳይም ሽፍት እንደሚባለው ከተጠቂነት ወደ አጥቂነት ያመጣበት፣ ከፈሪነት ወደ ተፈሪነት ያመጣበት እንትን ነበር፣ ነስር ነበር። ያ ነስር እንግዲህ ለአላህ ነው ነስሩ የመጣበት። የኸንደቅ ጦርነት ታሪክ በጣም ሰፊ፣ በጣም ብዙ ነገር የምንማርበት ነውና ከዛ በኋላ ስለነበር ለዑምራ ሲመጡ ምን አስበው ሊወጉን ነው የሚል ነገር ነበርና ረብሽ ነበር እንትኑ። ስለዚህ አናስገባቸውም ብሎ በጦር ከዛ ረሱል ሰለላሁ ዐለይሂ ወሰለም ለዑምራ ነው የመጣ ነው ለጦርነት አይደለም። ይህ ኔጎሺዬሽን ነበረ በመሃላቸው። ይህ ተደርጎ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ስምምነቱ ራሱ በጣም አሳማሚ ነበር። በቃ እስልምና አሸናፊ በሆነበት ሰዓት ላይ መዲና አህለል መዲና በሚፈሩበት ሰዓት ላይ እንደዚህ አይነት ራስን ዝቅ ያደረገ ነው። ግን ረሱል ሰለላሁ ዐለይሂ ወሰለም لا ينطق عن الهوى إن هو إلا وحي يوحى። ያ ስለሆነ ስምምነቱ እሳቸው ከዋህይ ስለሆነ ሁሉም ይናደድ። ዑመር ሊመደንየቱ ለምንድን ነው ራሳችን ዝቅ የምናደርገው ያሉበት ራሱ ረጅም ዓመት እስትግፋር ያደርጉ ነበር ለረሱል ሰለላሁ ዐለይሂ ወሰለም። በጣም ሞራላቸው ተነክቶ ሰሃባዎች ስምምነቱ ረጅም ስለሆነ ማለት ነው ሲመለሱ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? ስምምነቱ በሉ እንግዲህ በዚህኛው እንመለሳለን፣ በሚቀጥለው ከስምምነቱ አንዱ ዘንድሮ ገብታችሁ ዑምራ አታደርጉም፣ በሚቀጥለው ያንን መቀበል አቃታቸው ሰሃባዎች። ኸንደቅን የመሰለ ጦርነት አሸንፈው ዛሬ መጥተው እንደዚህ መመለስ እዛ ረሱል ሰለላሁ ዐለይሂ ወሰለም ትእዛዝ ደግሞ እምቢ ማለት የአላህ ቁጣ ይወርዳል፣ ያስቀጣል። ጨነቃቸው ረሱል ሰለላሁ ዐለይሂ ወሰለም። ሰሃባዎቹን አርዳችሁ ጸጉራችሁን ታላጩ ቢሏቸውም አልሰሙም። እዛው ተመለሱ። ሰለማ ምን ይሻላል ሲሉ ያ ረሱላህ አለቻቸው ረዲየላሁ ዐንሃ፣ አንተ ዝም ብለህ ጸጉርህን የሚላጭህንም ጥራ፣ አንተ እርድህን ረድ፣ ከዛ በኋላ ታያለህ አለቻቸው። እንዳለችው እሳቸውም ልክ ሲተገብሩ የመጀመሪያ ሱናውን ለመፈጸም ተሽቀዳደሙ ሰሃባው። ሱብሃንአላህ። እና ይህ ያ ምርጥ የሆነው በቃ ምርጥ የሆነ ጀነሬሽን ጎልደን የሚባሉትን ማለት ነው ሰሃባዎች ከጥፋት ያዳነ ውሳኔ ነበር። ይህ ውሳኔ በማን አማካሪነት ነው? በኡሙ ሰለማ አማካሪነት ነው። እንዳልኩሽ ቅድም ሽፋ ቢንት አልዓደውያ ደግሞ ይሄ እንግዲህ የዋህይ ቤት ውስጥ ሆኖ የስታማክር ማለት ነው። ሽፋ ደግሞ እዚህ ጋር የማህበረሰብ የንግድ የሕክምናው የምኑ ላይ አለች እና እንደው ከዛኛው ወዲኮ ስናያቸው አቡ ሐኒፋ አላህ ይወደድላቸውና ስራቸውን በሴቶች መስአላ ላይ ወደ እናታቸው ይልኩ ነበር። የመጀመሪያ መዝሐብ ባለቤት ማለት ነው። ዛን ጠይቁ። መሐመድ ቢን ሲሪን ሙፈሲር ናቸው፣ የታወቁ ናቸው እና በቁርአን ተፍሲር ውስጥ ከበድ ያለቻቸው ነገርን ወደ እህታቸው ይልኩ ነበር።
ፋጢማ ቢንት ሲሪን የምትባለው እና በየትኛው መልክ እንግዲህ አላህ ቁርአን ውስጥ እኮ ሱረት ሰባን ገልጾልናል كانت امرأة تملكهم وكان لها عرش عظيم ብሎ አላህ ሲገልጽልን የነበረው ግን እንደሷ አትሁኑ የሚል አልነበረም የለም እኮ እንደሷ ቁርአን ውስጥ እንደሷ እንደ ሴቲቱ አትሁኑ የሚል ክልከላ የለም ግን እኛ ያን ያህልም አይድረሱ ግን في شؤون المرأة በሴቶች ጉዳይ ላይ በህፃናት ጉዳይ ላይ فيما يخص يعني እንደው እነዛን ኺላፋቶቹን እንኳን ተለማለት ሴቶቹን ካላሳተፉ ማህበረሰቡን እንዴት ነው የሚቀየሩት ማህበራዊ ጉዳይ እኮ የሴቶቹም የወንዶቹም ነው እና በዚህ ጉዳይ ላይ ግልጽ የሆነ የሸሪዓዊ ክልከላ አንድ ሐዲስ ነው እንትኖች የሚናገሩት አንድም ሐዲስ ቢሆን መመሪያ ይሆናል ግን እንትኖቹ ምን ዑለማዎቹ ምን ይላሉ ኻስ በትልካ ቀው በዛ ቀውም ላይ ኻስ የተነገረ ነው እነዛ ጉዳያቸውን ለሴት የሰጡ ሐለኩ የሚል ሐዲስ አለ ጠፍተዋል የሚል እሱን ነው አብዛኛዎቹ እንትን የሚሉት ግን የኸዲጃን ደውርስናይ لا يخزيك الله ابدا ማነው ይሄንን ዲን ነስር ያደረገው ስለዚህ እንደዛ አይነት ጠንካራ እንደ ኸዲጃ አይነት እንደ ሽፋ አይነት ዶክተር እንደ ሽፋ አይነት መምህርት የሆነች ሴት ማፍራት እንደ አይሻ አይነት ሙፍቲ ሴት ማፍራት አለበት ለዚህ ኡማ ይሄ እንጂ አያዋጣም ከግማሽ በላይ የሆነ 50 ፕላሱን ትቶ ከግማሽ የሆነውን ይዞ ማህበረሰቡን ቀይራለሁ ብሎ ማሰብ ራሱ እኔ ተሳሳተ ነው ማለት እስከ ዛሬም ድረስ ወደ ኋላ ያስቀረን ይሄ ነው ዛሬ የኢትዮጵያ ሙስሊም ብዛት አለው አልহামዱሊላህ ግን አንድ ዩኒቨርሲቲ የለው ዩኒቨርሲቲ ስታንዳርድ ዩኒቨርሲቲ አሁን በቅርቡ የተጀመሩ ነገሮች ናቸውና የምናያቸው ሴቱንም ወንዱንም በደንብ አቅርቶ አብቅቶ ለማህበረሰባቸው የሚጠቅሙ ሴቶች ወደፊት ማምጣት የኡማው ግዴታ ነው ብያስባለሁ شكرا جزاك الله خيرا استاذه ዛሬ ላይ ቆሞ የሴት ልጅ ምክር የሰማ እንዲሆነ የሚሉ አሉባልታዎችን የሚነዛ ሰው ዞሮ መልእክተኛው ነብዩን ሰለላሁ ዐለይሂ ወሰለም እየተቃወመ እንደሆነ ልገባው ይገባል ማለት ነው ለምን ያንን የመሰለ ኡማ ያንን የመሰለ ትውልድ ከጥፋት እንድድን የራሷን ሐሳብ ሰጣ ሐሳቧም ደግሞ ተግባር ላይ ውሎ ውጤቱን ስላየ ነው ማለት ነው شكرا جزاك الله استاذه اسكي ሴት ልጅ የእናትነት ሚና አለ የምስትነት ሚና አለ የእህትነት ሚና አለ የአክስትነት ሚና አለ ከነዚህ ሁሉ ጋር አዋህዳ ሴት ልጅ ስኬታማ እንዴት መሆን ትችላለች የሚለውንም ነገር ቀደም አንስተናል አሁን በአጠቃላይ ሴት ልጅ እነዚህን የኡማውን ኃላፊነት ስትሸከም የባለቤቷን ሀቅ የልጆቿን ሀቅ መወጣት ትችላለች አይከብዳትም ወይ የሚለውን ነገር ደግሞ እናንሳ አስተዛየ بسم የማኔጅመንት ጉዳይ ነው የዳረተል ወቅት ነው ሁሉም ላይ ታይሙን በትክክል ማኔጅ ካደረገች ሁሉንም ነገር ትችላለች በቃ የቻሉትን እኮ ብናያቸው አላህ እንትን ስላለ ነው ትልቁ ነገር በእስላም ስትኖሪ ወለዲነ ጃሃዱ ፊና ኢላ አላህ ለነህዲየነሁም ሱብለና ኢላህ በእኛ መንገድ ለታገሉ መንገዳችንን ገር እናደርግላቸዋለን ለአላህ ብለን የምንሰራቸው ማናቸውን ስራ አላህ ደግሞ ያ ስራ ሰክሰስ እንዲኖረው ውጤታማ እንዲሆን ያደርጋልና የምንሰራቸው ስራዎች ለአላህ ብለን ካደረግን እخلاص ካለን በዚህ በምንሰራው ነገር ከአላህ ፈላጊዎች ከሆነን አላህ ውጤታማ ያደርገናል ችለዋል እኮ ብዙ ሴቶች አሉ ቤት ልጆቻቸውን ያስተማሩ ውጭም እየሰሩ ጥሩ ተርቢያ ያደረጉ የባላቸውንም ሐቅ እየጠበቁ ምንድነው እኔ እንደዚህ ላሉ ሴቶች አላህም ደግሞ ጥሩ ወንዶች አላህ ያደርግላቸው ባሎቹ መተጋገዝ ነው በአጠቃላይ መረዳዳት አንደርስታንድ መደራረግ ነው ትልቁ ነገር እንጂ ይቻላል ስለተቻለም ተኑሯል ብዙ ሴቶችን አይተናል እስልምና ግን ዋናው ይሄ የኢኮኖሚ ጉዳይ ወንዶቹ ላይ አድርጓል
እሱ አሁን ይሄ ፋይናንሻል ጉዳዩን የኢኮኖሚ ጉዳዩን ወንዱ ከተወጣ እሷ ብትማር ልጆቿን ታስተምራለች፣ ብትማር ቤቷን ጥሩ አድርጋ ትይዛለች፣ ብታቅ እሱ ቢያግዛት ጥሩ ንጹህ ጽዱ የሆነ ቤት ታኖረዋለች። አዋቂ ናታ። የጤናን የሚጎዳ ጉዳይ ታውቃለች። በጤና ላይ የሚመጣ ችግር በእሷ በኩል እንዳይመጣ ትጠብቀዋለች። እሱንም ልጆቹንም ትጠብቃለች። እና የኑሮ ሁኔታ አስገድዶ ደግሞ ሴቷም ከወጣችና ከሰራች ያንን ደግሞ ወንዱም አንደርስታንድ ማድረግ አለበት፣ መረዳት አለበት። እሷም እዛ ደክማ ነው የምትመጣው። ለቤቱ ሳትወጣ እኮ የደከመች ነው። አቅሙ ካለው ሰራተኛ ሊያመጣለት ግዴታው ነው። ምክንያቱም ሚስት ብሎ ማለት ሰራተኛ ማለት አይደለም። በእስልምና የሰጣት ግዴታ ዋጅቧ ምንድን ነው? የሚስትነት ግዴታዋን መወጣት ነው። የግንኙነት ግዴታዋን መወጣት። አቅሙ ካለው ደግሞ ለሷ ለምን ብዙ ከደሞች አይሆንም? ከቻለ ብዙ ከደም ሊያደርግላት ይገባል በሚስትነት። ያንን አስተሳሰብ ነው አሁን ይሄ ስለ ሴት ሲነገረን ቅድም ብዬሻለሁኝ። እስልምናችንን በክርስትና እየቃኘ ነው ሲሆን ነው። አሁን ለምሳሌ ቅድም ያነሳሽውን ነገር ባነሳ ሴትን አታማክሩ ከየት የመጣ ነው? ይሄ እዚህ ከለመድ ነው። ሴትን ያመነ ጉሜ ዘገነ፣ እነዚህ ኔጌቲቭ የሆኑ አባባሎች ከእስላም ነው እንዴ? አይደለም። እስላማዊ አስተምሮ አይደለም ይሄ። ስለዚህ እነዚህ ነገሮች እስልምና ስንናገር ማንኛውም ነገር መጀመሪያ ኢንቴንሽናችን ንያችን ምንድን ነው የምናወራበት። ከዛ ይሄ ነገር ትክክል ነው ትክክል አይደለም የሚለው ነገር ማሰብ ማወቅ አለብን። የምናገረው ነገር አላህን ያስቆጣል አያስቆጣም? ከሐዲስ ከቁርአን ነው ማወራው። ከሐዲስ ከቁርአን ማለት የግድ ሁሉም ሰው ቁርአን ይሸምድድ ሐዲስ ይሸምድድ ማለት አይደለም። ሐላልና ሐራም የተናገርኩት እውነታው ቁርአንና ሐዲስ የሚፈልገውን ነገር ነው ወይ? ረሱሉና ሰለላሁ ዐለይሂ ወሰለም አላህ የሚፈልጉት ነገር ነው ወይ? እነሱን አያስቆጣም። አሁን ሴትን ያመነ ጉሜ ዘገነ የሚለው አባባል በትክክል እና ከአይሻ የተነገረው ሐዲስ ላይቀበሉ ነው። ገብቶሻል? ለዚህ ነው እና እስልምናችንን እኔ ለዑለሞቻችንም ይሁን ለወንዶቻችን በሴት ጉዳይ ላይ ከቁርአንና ከሐዲስ ጋር የተቃኘ ነገርን አድርጉ። ይሄ አባባሎች አስተሳሰቦች ጫና እንዳይፈጥሩባችሁ የሚል ነው የኔ መልእክት ራሱ። ሹክራን ጀዛከላሁ ኸይራን። ስለ ሴቶች ነው እንግዲህ ውድና የተከበራችሁ የሱመያዎች ፖድካስት ተመልካቾቻችን እያነሳን ያለነው ወርቃማ የሆኑ ሀሳቦችን ነው እንግዲህ ወደ እናንተ እያሸጋገረን ያለነው። ኡስታዛ ባህር ነች እውነቱን ለመናገር የማይጠገብ አንደበተ ርቱዕ ነው። አላህ Subhanahu Wa Ta'ala ይፈቃት። አላህ እድሜሽን ጨማምሮ ያርዝምልን፣ ካንቺ ተምረን ውጤታማ የምንሆን ያደርገን እያልኩኝ ኡስታዛ እኔ በኔ በኩል ጥያቄዎችን ጨርሻለሁ። ምናልባት አንቺ መነሳት አለበት ረስተሽ አልፈሻል ያልሽው ሐሳብን ማስተላለፍ የምትፈልጊው ሐሳብ ካለ መልእክት ካለ እድሉን ልስጥሽ ኡስታዛዬ። ሹክራን። ያው እንግዲህ የሴቶች ጉዳይ ሙስሊም ሴቶች ጉዳይ በጣም ያሳስበናል። እስከዛሬ ወንዶቹም እንዲሰሩልን እንፈልጋለን፣ ግን እስካሁን ድረስ አጥጋቢ ነገር አላየንም። እኔ ለሱመያዎች ምለው ወይም ማስተላለፍ የምፈልገው እህቶቻችሁን፣ እናቶቻችሁን፣ ህፃን ሴት ልጆቻችሁን ሊያድን የሚችል ማዕከል ለመገንባት ዩኒቨርሲቲም ይሁን አጠቃላይ የሆነ ማዕከል ለመገንባት ሁሉም ይህንን ሀሳብ ሼር ቢያደርገው ብዬ አስባለሁ። ምክንያቱም እኛ ለእኛ ካልሆነን ሁለተኛ ሆነን ነው እስከዛሬም ድረስ እና ብዙ ፋይናንሻል እንትን ላይ ያሉ እህቶች አሉ፣ ጥሩ አቅም ያላቸው አሉ፣ ዲያስፖራ ላይ ያሉ እህቶች አሉ እና ለው ተባብራችሁ የሴቶች ማዕከል ሙስሊም ሴት ማዕከል የሆነ ነገር ብትገነቡ የሚል እኔ መልእክቴ ነው። ምክንያቱም የራሳችን የሆነ ነገር ካለን ጥሩ ነገር መስጠት እንችላለን። ለምሳሌ ማዕከል ቢኖረን ሁሉንም ያዘ ስፖርታዊ እንትን ያዘ፣ የውበት መጠበቂያ ያዘ፣ ቁርአን የሚቀሩበት ላይብረሪ ያለው የተሟላ ማዕከል ቢኖረን
እዛ ቦታ ሌላ ቦታ ተራቁታ ሄደች የምንላት ሴት መታኮ እዛ እንትን ብላ ዲኗንም እሷነቷንም ጠብቃ ሁሉንም ነገር ማግኘት የምችል እንደዛ አይነት ማዕከሎች ላይ ብታስቡበት። ዱንያ እንግዲህ አላህ ሰርተን ነው የምናልፍበት። ይሄ በዱንያ ላይ ስትኖሩ ረሱል ሰለላሁ ዐለይሂ ወሰለም ከአቢሪ ሰቢል ኑሩ፣ ልክ መንገደኛ የሆነ ጥላ ስር ቁጭ ብሎ እንደሚያልፍ እንደዛ ነው። እኛ አሁን እቺ ዱንያ ያቺ ጥላ ናት፣ ማለፋችን አይቀርም፣ ግን አሻራችንና ኑረን ማለፍ አለብን። ከኛ በኋላ ያሉ ሴቶች ከዲን እንዳይወጡ፣ ከኛ በኋላ ያሉ ሴቶች እህቶቻችን እንዳይቸገሩ በዲን ስም አሁን አብዛኛው የተክፊሮች ስራ ከዲን ማስወጣት ስራ እየተሰራ ያለው ወይ በኢኮኖሚ ነው ፋይናንሻል ነው አለዛም ለሲህር ነው። ይሄ ፋይናንሻሉን ያው በማስተማር ኢኮኖሚካሊ በመደጋገፍ እናርጋለን። እነዚህ ሲህር አድርገውባቸው እናድንሻለን ምናምን የሚሉትን እኮ ማዕውዘቴንና እንትን ሱረቱል ኢኽላስ በቂያቸው ነበረ። የቂን ቢኖራቸው ጁህድ ቢያደርጉ ሲህሩም ይፈታል። ስለዚህ ይህን በጣም ሲምፕል የሆነውን የሸይጣን ከይደ ሸይጣን ካነ ضعيفا ነው አላህ ያለው። የሸይጣን ተንኮል በጣም ደካማ ነው። ግን እነዚህ ልጆች ለምንድን ነው የተሸነፉት? ከሸይጣኑ በታች ደክመው በመሆኑ። ስለዚህ በኢማን እነሱን ለማበልጸግ እነሱን ለማጠንከር እኛ ግዴታ አለብን። አሻራችንን እናኖር ነው የምለው ወጣቶቻችን። መርሐባ ኡስታዝ ጀዛከላሁ ኸይራን። ስለ ሴቶች ብዙ አንስተናል። ሴቶች በእውቀት ከበለጸጉ እውቀት ካላት አንድ ሴት ባለማወቅ ነው ሐቅን የምታጎድለው ወጣም መጥፎ ነገር የምትሰራው እንጂ በእውቀት የበለጸገች በእውቀት እንትን ያለች የታነጸች ሴት ከሆነች የባሏንም የቤቷንም ሐቅ መጠበቅ ትችላለች። ኡማውንም ከስኬት ዳር እንዲደርስ ማድረግ ትችላለች። በተለይ ሴቶች ደግሞ ማድረግ ያለብን ለእውቀት ቦታ መስጠት አለብን፣ መማር አለብን። እንዲሁም ደግሞ አንድነት ሊኖረን ይገባል የሚሉ መልእክቶችንም ጭምር ነው እንግዲህ ኡስታዛችን ያስተላለፈችው። እንግዲህ በቀጣይ ሌላ አዲስ ምዕራፍ ይዘን እንደምንገናኝ ተስፋ አደርጋለሁ። ለዛሬ አክብረሽን እዚህ ድረስ መተሽ ይሄንን ወርቃማ መልእክትሽን ለእህቶችሽ ስላስተላለፍሽ እጅግ አድርጌ በአላህ ስም አመሰግንሻለሁ። ጀዛኪላሁ ኸይራን ኡስታዛዬ። ጀዛኪላሁ ኸይር። አመሰግናለሁ። ግዴታችን ነው ዋጅባችን ስለሆነ ነው። መርሐባ ኢንሻአላህ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ሱመያዎች ፖድካስት ይሄንን ይመስል ነበረ። ቀጣይ ሳምንት ከሌላ እንግዳ ጋር እስከምንገናኝ ድረስ ፕሮግራሙን ወደ እናንተ እያደረስኩ አብሬያችሁ የቆየሁት እኔ ራህመት ታጁ ነኝ። መልካም ቆይታ እንዲሆንላችሁ እስከ ሳምንት ተመኘው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።